ሰውየው በፈጣሪ ጥበቃ ስር ነው። ይህ ተረጋግጧል። ሰው ብቻ አይደለም የወደደው ፈጣሪም ጭምር እንጂ። ዛሬ ይሄን እውነት የሚያሳይ ለማመን በሚከብድ ግን እውነት በሆነ ልባችሁን በድንጋጤ ከሚያንቀጠቅጥ አእምሮን ከሚያስደንቅ ተአምራዊ ክስተት ጋር መጥቻለሁ። የሉዓላዊነት ዋጋ፣ የታማኝነት ብርቅነትና የፈጣሪ ያልተጠበቀ ጥበቃ በሚያስገርም ሁኔታ የሚያሳይ እውነተኛ ታሪክ። ይህ ታሪክ የአንድ ወጣት የአፍሪካ መሪ ቡርኪና ፋሶ ፕሬዝዳንት የሆኑት የክቡር ኢብራሂም ትራኦሬ ታሪክ ነው። ከሞት ያዳነቻቸው በሰውኛ የጥበቃ ስርዓት ሳይሆን ባልተጠበቀ የእንስሳት ጣልቃ ገብነት የመጣችውን የመዳን ታሪክ፣ ከጀርባው የተሸረበውን እጅግ አደገኛና አሳዛኝ ሴራ እና ፕሬዝዳንቱ ይህንን ክህደትና ሴራ በማክሸፍ የሀገራቸውን ሉዓላዊነት እንዴት እንደጠበቁ በዝርዝር እንመለከታለን። ይህንን የትግል፣ የሴራ፣ የተአምራትና የድል ታሪክ በጥልቀት እንቃኛለን። እንዳያመልጡ። ታሪኩ የሚጀምረው ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ ምድር የህዝባቸውን ኑሮ ለማሻሻልና ችግራቸውን ለማዳመጥ ወደ አንድ የገጠር ወጣቶች ማዕከል በሚያደርጉት ጉዞ ላይ ያሉ ነው። በገጠር መንደሮች የተሰበሰቡት ወጣቶች ውዱን መሪያቸውን ለመቀበል ወግተዋል። ገና ካሁኑ ወታደራዊ ባንዶች ቀድመው ደርሰው መንደሩን በድራም ጩኸት እያቀለጡት ነው። ግን አንድ ችግር ተፈጥሯል። ፕሬዝዳንቱ አርፍደዋል። በዚሁ ከቀጠሉ መድረስ ባለባቸው ሰዓት የሚደርሱ አልመሰላቸው። ይህን ጊዜ ነው ከፕሬዝዳንቱ ጋር በጉዞ ያለ አንድ አድሪሳ የሚባል አማካራቸው ምክር ቢጤ ሰነዘረው። አድሪሳ ወደ ፕሬዝዳንቱ ዞር አለና ጌታዬ፣ ዋናው መንገድ ይዘን የምንሄድ ከሆነ እስከ 2 ሰዓት ያህል ልናረፍድ እንችላለን። ነገር ግን እኔ የማውቀው አንድ አቋራጭ የገጠር መንገድ አለ። በእርግጥ ያን መንገድ ብዙ ሰው አይጠቀምበትም፣ ግን ያን መንገድ መርጠን ከሄድን ወደምንፈልገው ቦታ በ40 ደቂቃ ውስጥ እንደርሳለን አለም። ፕሬዝዳንቱ ከትንሽ የማሰብ ጊዜ በኋላ ቅንድባቸውን አንቀሳቀሱና ደህንነቱ የተጠበቀ ነው ትላለህ ሲሉ መለሱ። አማካሪያቸውም ቀበል አድርጎ አዎ ጌታዬ፣ አንደኛ ሰው ትናንት ይህን የምለውን መንገድ ተጠቅሞበታል አለ። ካሪም የሚባል ሌላ ቦዲጋርድ ጌታዬ፣ እኔ ያን መንገድ አልወደድኩትም። ረጭ ያለ ነው፣ ማንም አይንቀሳቀስበትም። ነገር ግን ያለ ነዳጅ እያለቀ ነው። በተጨማሪም ወጣቶቹ እየጠበቁን ነው። ስለዚህ አድሪሳ በሚለው ሐሳብ መስማማት ሳይኖርብን አልቀረም ሲል ሐሳቡን አነሳ። ፕሬዝዳንቱም አማራጭ ባጣ ድምፅ ሆነው አቋራጩን እንጠቀማለን፣ እንንቀሳቀስ በማለት ትዕዛዝ አስተላለፉ። ፕሬዝዳንቱን የያዘችው መኪናና ተጨማሪ 4 የጥበቃ መኪኖች ሞተራቸው ተነሳ። ፕሬዝዳንቱ በከፍተኛ የደህንነት ጥበቃ ታጅቦ በገጠር መንገድ ላይ በሙሉ ፍጥነት እየገሰገሰ ነው። ፀሐይዋ ምድሪቱን ታሞቃለች። አየሩ ደስ ይላል። የጉዞ ድባብ የተረጋጋና በእቅዱ መሰረት እየሄደ ያለ ይመስላል። በድንገት ግን ባልተጠበቀና በሚያስደንቅ ሁኔታ አንድ ነገር በመንገድ መሃል ቆመ። ትልቅ ጥቁርና ነጭ ዥንጉርጉር፣ በመጠኑም ግዙፍ የሆነች ላም። አዎ ላም። ላሟ በረጋ መንፈስ በመንገድ መሃል ላይ ድርቅ ብላ ቆማለች። የፕሬዝዳንቱንና የስኳዱን እንቅስቃሴ ሙሉ በሙሉ አቋርጣለች። የስኳዱ የፊት መኪኖች ሾፌሮች በመገረም ከኋላ ሌላ ነገር ካለ ብለው በጥንቃቄ ይቃኛሉ። ደግሞ ላሟን ከመንገድ እንድትነሳም በክላክስ ድምፅ፣ በእጅ ምልክት፣ በቃላት ይነግሯታል። የጥበቃ ሰራተኞች ከመኪና ወርደው ላሟን ከመንገድ ለማንቀሳቀስ ይሞክራሉ። ላሟ ግን የመንቀሳቀስ ምልክት አታሳይም። ክትር ሆና ፊቷን ወደ መኪኖቹ አዙራ በመንገድ መሃል ላይ እንደ ምሰሶ ቆማለች። ጊዜ ይሄዳል። ደቂቃዎች ይቆጥራሉ። የቡድኑ እንቅስቃሴ ግን ሙሉ በሙሉ ተገቷል። ይህች ተራ ላም የፕሬዝዳንቱን ጉዞ አስቁማለች። ይህን ማን ያምናል? የጥበቃ አባላት መጀመሪያ ግራ መጋባት ቢኖርባቸው የላሟ ግትርነት ግን አጠራጣሪ ሆኖባቸው ከወትሮው የተለየ ስሜትን ፈጠራ። በዚያች ቅጽበት የላሟ ግትርነት ከትዕግስት ማጣት ይልቅ ጥልቅ የሆነ መልእክት ያዘለ እንደሆነ ማንም አላወቅም። ይህች ግትር ላም በመንገድ መሃል ላይ ለጥቂት ደቂቃዎች የፈጠረችው መስተጓጉል ከጀርባው እጅግ አስደንጋጭ ይሆናል። የሕይወትና የሞት ምስጢር ተሰውሮበታል። የቡድኑ እንቅስቃሴ ለጥቂት ደቂቃዎች መቆሙ የፕሬዝዳንቱ የጥበቃ ሰራተኞች በመንገዱ ላይ አጠራጣሪ ነገር እንዳለ በቅርበት እንዲመለከቱ እድል ፈጠረላቸው። ጥልቅና ጥንቃቄ የተሞላበት ፍተሻ ሲያደርጉ ልባቸው በድንጋጤ ቆመ። በመንገዱ ላይ የፕሬዝዳንቱ ቡድን ሊያልፍበት ታስቦ በነበረው ትክክለኛ ቦታ 3 እጅግ አደገኛና በአይን በቀላሉ የማይታዩ የተደበቁ ፈንጆች ተተክለው አገኙ።
ፈንጂዎቹ የመንገዱ አካል ሆነው ተሸፍነዋል። ፈንጂዎቹ የተተከሉት የፕሬዝዳንቱን መኪናና የቡድኑን አባላት ሙሉ በሙሉ በአንድ ጊዜ ለማጥፋት ታስቦ ነበረ። ፍንዳታው ታላቅ ጥፋት ይፈጥር ነበር። ላሟ በመንገድ መሃል ላይ ድርቅ ብላ ለጥቂት ደቂቃዎች ባትቆም ኖሮ ቡድኑ ፈንጂዎቹ ላይ ሳይደርስ ያለምንም ጥርጣሬ በቀጥታ አልፎ ታላቅና አሰቃቂ አደጋ ይደርስ ነበር። የፕሬዝዳንቱ ሕይወት፣ የጥበቃ አባላት ሕይወት ይጠፋ ነበር። ላሟ ይህን ሁሉ አደጋ አይታ ወይንም ተሰምቷል በመንገድ መሃል በመቆም ይህንን ሁሉ የሕይወት መጥፋት አድናለች። ይህ ድንቅ ተአምር ነው። የፈጣሪ ጥበቃ ከተፈጥሮ ሕግጋት በላይ ሆኖ ባልተጠበቀና በሚያስደንቅ ሁኔታ እንደሚገለጥ ያሳያል። ያቺ ተራ ላም የብዙዎችን ሕይወት ታደገች። የታሪክ አካሄድን የቀየረች የሕይወት ጠባቂ ሆነች። ወደ ገጠር ወጣቶች ማዕከል ሲደረግ የነበረው ጉዞን በአስቸኳይ ተሰረሱ። ፕሬዝዳንቱ በጠባቂዎች ጥንቃቄ በተሞላ ጀባ ታግዘው በሰላም ወደ ኦጋዱጉ ተመለሱ። ይህ የፈንጂ ሴራ ሲጋለጥ ቡርኪና ፋሶ በድንጋጤ ተዋጠች። ማን ይህንን አደገኛና ኢሰብአዊ ተግባር እንደፈጸመ ለማወቅ ፈጣንና ጥብቅ ምርመራ ተጀመረ። የምርመራ ውጤት ግን ከፈንጂዎቹ ግኝት በላይ አስደንጋጭና ልብ ሰባሪ ነበር። ከሴራው ጀርባ የነበረው ሰው ከፕሬዝዳንቱ እጅግ ቅርብ ሰዎች መካከል አንዱ የፕሬዝዳንቱ ከፍተኛ አማካሪ አድሪሳ መሆኑ ተጋለጠ። አድሪሳ የፕሬዝዳንቱን ሕይወት ለማጥፋት ሀገርን ለመክዳት ከውጭ አካላት ጋር በመስራት ላይ ነበር። ገንዘብ ወይስ ስልጣን? ዓላማው ምን እንደሆነ ግልጽ ባይሆንም ክህደቱ ግን ከባድ ነበር። ምርመራው እንዳረጋገጠው ጉዞው በተደረገበት ቀን አድሪሳ የፕሬዝዳንቱ ፈንጆች በተተከሉበት አቋራጭ መንገድ እንዲሄዱ አጥብቆ ጠይቋል። ለምን በአቋራጭ መንገድ እንሄዳለን የሚል ጥያቄ ቢነሳበትም በተለያዩ ምክንያቶች ለማሳመን ሞክረዋል። ይህ ድርጊት አድሪሳ በሴራ ውስጥ ቀጥተኛና ወሳኝ ተሳትፎ እንዳለው በሚያሰማ ሁኔታ አሳይቷል። በጎሪ ሲያይ ከኋላው ያለውን አያይምና የፕሬዝዳንቱ የጥበቃ አካላትና የምርመራ ቡድን በሰጡት ትዕዛዝ መሰረት በመንገዱ ላይ ሰፊና ጥንቃቄ የተሞላበት ፍተሻ፣ የደህንነት ማጣሪያ ተደረገ። ሁሉም ነገር ኢንች በኢንች ተመረመረ። በተመሳሳይ ጊዜ የሀገርን ምስጢርና የፕሬዝዳንቱን ሕይወት ለመግዳት የሞከረው አማካሪ አድሪሳ ወዲያውኑ በቁጥጥር ስር ዋለ። የምርመራው መረብ እየሰፋ ሲሄድ ሌላ ተባባሪ ተገኘ። በሰራዊቱ ውስጥ የሎጂስቲክስ ክፍል ውስጥ የሚሰራው ሌተናንት ዱዋምባ በሴራ ውስጥ እጁ እንዳለበት ተረጋገጠ። ሌተናንት ዱዋምባ እንደ ጂፒኤስ ያሉ ከፍተኛ የቴክኖሎጂ ዘዴዎችን በመጠቀም የፕሬዝዳንቱን ተሽከርካሪ ትክክለኛ ስፍራና እንቅስቃሴ በተመለከተ መረጃዎችን በየደቂቃው ለውጭ አካላት በመላክ ላይ ነበር። ይህም ፈንጂዎቹ በትክክለኛ ጊዜና ቦታ እንዲቀመጡ ለማድረግ ያለመ ነበር። ይህ የሚያሳየው ሴራው ምን ያህል ጥልቅ፣ ውስብስብና በዘመናዊ ቴክኖሎጂ ታገዘ እንደነበር